ግን እንደ መፈክር እነዚህ ሰዎች ደፍረው የሚወጡበት ሁኔታ መፈጠር አልነበረበት። እንደ መፈክር እነዚህ መልእክቶች በአደባባይ የሚወጡበት ሁኔታ መኖር አልነበረበት። ቢኮዝ እንዴት ነው ሁለቱ አንድ ቦታ ተጨማሪ ቤንዚን ሳያስፈልግ ለከባድ ቃጠሎ ምክንያት ሊሆን የሚችሉ እሳትና ጭድ ሊሆን አስተሳሰቦች አንድ መድረክ ላይ በ60 ሰዎችም በ6000 ሰዎችም ይጠንቀኑ አደባባይ ላይ ወጥቶ መታየታቸው አሁን ዞሮ ዞሮ የሥርዓቱ በሚፈልገው ደረጃ እነኚህን ነገሮች መዋጋት አለመቻሉን የሚያሳይ አማራንና ኦሮሞን ማጋጨት በሁለቱ መካከል ክፍፍል መፍጠር በሁለቱ መካከል ችግሮች አልነበሩም ማለት አይደለም። ወንድምና ወንድም መሐልም ችግር ይኖራል በማንኛውም ጊዜ። ግን ያ ነገር በፖለቲካ ኤሊት ደረጃ የነበረ ነው እንጂ ህዝብ ለህዝብ ምንም ችግር የለውም። በፊትም ችግር አልነበረውም፣ ዛሬም ችግር የለውም፣ ወደፊትም ችግር አይኖርም ህዝብ ለህዝብ። ይሄንን ወደ ጫፍ በመውሰድ አማራና ኦሮሞ እሳትና ውሃ ናቸው፣ አብረው መኖር አይችሉም፣ አማራና ኦሮሞ እሳትና ጭድ ናቸው፣ ይቀጣጠላሉ እርስ በርስ። ይሄ ማለት ለተወሰነ የግል ጥቅም ወይም የቡድን ጥቅም ተብሎ የኢትዮጵያን መሰረት ለመናድ የሚደረግ ነገር ነው። ይሄ በግልጽ መታወቅ አለበት እና የሁለቱ ህዝቦች ትስስር እስከምን ድረስ ነው ብለን ካልን በጋብቻ ተሳስሯል። ይሄ እውነት ነው፣ ማንም የማይክድ ነው። ይነጋገዳል፣ በቢዝነስ ተሳስሯል። በጋራ ሃይማኖታዊ ትስስሮች አሉት። ብዙ ተቆጥሮ የማያልቅ ትስስር አለ። ስለዚህ መስተጋብሩ ሊፈርስ ማንኛውም ተነስቶ ሊያፈርስ የማይችል ጠንካራ ትስስር ነው ያለው።